በዛሬ ቪዲዮ የምናየው ሰሞኑን በተለያዩ አካባቢዎች አፈሳ እየተካሄደ ነው። በዚህም ዙሪያ እናያለን። 3 ወጣቶች ፋኖ ናቸው በመባል በግፍ ተገድለዋል። በዚህም ዙሪያ በሰፊው እናያለን። አዲስ አበባ የኦሮሚያ ናት በሚል አንዳንድ ውዝግብ ተነስቷል። በዚህም ዙሪያ ምክር ቤቱ ምንድነው ያለው እና ዶክተር አብይ መጨረሻ ላይ ስለ አዲስ አበባ የተናገረበት ቪዲዮ አለ። እርሱን የምናይ ይሆናል። ስለዚህ ሁላችሁም እስከ መጨረሻው ድረስ ተከታተሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን ቪዲዮ ላይክ በማድረግ ጀምሩ። እስቲ የመጀመሪያውን ቪዲዮ አይተን እንመለሳለን። ወደ ቪዲዮ ኮካኮላ ከሰሞኑን በጣም ብዙ ሰዎችን ያስቆጣ ድርጊት በመፈጸሙ በርካታ ሺህ ዶላሮችን እየከሰረ ይገኛል። የተፈጠረው ነገር ከኦንላይን ላይ ኮካ ስትገዙ እላዩ ላይ ስማችሁን ወይም የምትፈልጉትን ነገር ማስጻፍ ትችላላችሁ። ታዲያ አንዳንድ ሰዎች ጂሰስ ኢዝ ኪንግ ብለው ሲጽፉ እምቢ ይላቸዋል። በመጀመሪያ ሰዎች አስበው የነበረው ሲስተሙ ሃይማኖት ነክ የሆኑ ነገሮችን የማይቀበል ነበር። ነገር ግን የሌሎች ሃይማኖቶችን ይቀበላል። ወይም ደግሞ ጂሰስ ከሚለው ቃል ቀጥሎ መጥፎ ነገር ወይም ስድብ ስትጽፉበት በትክክል ይቀበላቸዋል። ያኔ ነበር ሰዎች ኮካኮላ ከክርስቲያኖች ጋር ችግር እንዳለበት የተረዱት። ብዙዎችም የተቀባበሉትና ሼር እያደረጉት ይገኛል። እውነተኛ መሆኑን ለማረጋገጥ እኔ ራሴ ሞክሬዋለሁ። ግን ጂሰስ ወይም ኢየሱስ የሚለውን ቃል መርጦ አይቀበልም። ለምን የሌላውን ሃይማኖት ፈቅዶ የጌታችንና የመድኃኒታችን ኢየሱስ ክርስቶስን ስም ሪጀክት ያደርገዋል የሚለው ሌላ ጥያቄ ሲሆን፣ እንደ ክርስቲያን ግን ከዚህ በኋላ ኮካኮላን አልጠቀምም። ሲጀምር ቀመሩ ሙሉ ለሙሉ ከምን እንደተሰራ የማይታወቅ ለጤና ጎጂ የሆነ መጠጥም ጭምር ነው። እስከ ቅርብ ዓመታትም ጭምር ኮካኮላ ትንሽ የሚሆን የኮኬን መጠን ይዝ ነበር። ለዛም ነበር ሰዎች ከመጠጡ ይልቅ በአነዛዥ እጽ ሱስ እየተያዙ ዛሬ ላይ ኮካኮላ ዓለም ላይ ታዋቂ መጠጥ ሊሆን ይቻለው። እያንዳንዱ ሆነ ያወራሁላችሁ ነገር ከመሬት ተነስቼ ሲሆን በበቂ ማስረጃና በቂ ሪሰርች አድርጌ ነው። በጣም የሚያስገርመው ነገር ግን ዌብሳይቱ ላይ ገብታችሁ ሰይጣን ወይም ሰይጣንን እወደዋለሁ ብላችሁ ብትጽፉ ያለምንም ችግር ሲስተሙ ይቀበላችኋል። ይህ ደግሞ ግልጽ ነው የሚያሳየው ኮካኮላን የሚያስተዳድሩትና የሚመሩት የድብቁ ማህበር አባላት መሆናቸውን ነው። ትናንትና ኮካኮላ እንዴት እንደተሰራና በስተት እንዴት እንደተፈጠረ ቪዲዮ ለእናንተ ሰራላችሁ በርካታ አስደንጋጭ ሪሰርቾችንና መረጃዎችን አግኝቻለሁ። ከነዛ መሐልም የተወሰኑትን አካፍያችኋለሁ። ብቻ ከዚህ በላይ ካወራሁኝ እንደ ማስተዋወቂያም ሊሆን ስለሚችል ብዙ ማለት አልፈልግም። ብቻ ግን ኮካኮላን ትውት ጤናዬን ጥብቅ ቪዲዮ እንዳያችሁን እንግዲህ ኮካኮላ የክርስቲያኖች ጸረ መጠጥ ነው ማለት ይቻላል። በቀጣይ የምናየው ቪዲዮ ሰሞኑን በተለያዩ አካባቢዎች አፈሳ እየተካሄደ ነው። ወጣቶች እየታፈሱ ናቸው። እሱ ቪዲዮን አይተን እንመለሳለን። ወደ ቪዲዮ በአዲስ አበባ በ24 ሰዓት ብቻ ከ2000 በላይ ወጣቶች መታፈሳቸው ተገለጸ። የዓይን እማኞች ለጣና ሳተላይት ቴሌቪዥን እንደገለጹት በከተማዋ እስራትና የግዳጅ ወታደራዊ አፈሳ ተጠናክሮ መቀጠሉን አስታውቀዋል። በከተማ አስተዳደሩ ባለፉት 2 ቀናት ውስጥ ብቻ ከ1500 በላይ ወጣቶች መታፈሳቸውን የገለጹት ምንጮቻችን ከትናንት ጠዋት ጀምሮ እስከ ዛሬ ድረስ ደግሞ ከ2000 በላይ ወጣቶች በግዳጅ ታፍሰው መወሰዳቸው ቪዲዮ እንዳያችሁ እንግዲህ በሚገርም ሁኔታ ነው እየታፈሱ ያሉት። በዚህም ዙሪያ ደግሞ አንዳንድ ያስቀኝ ቪዲዮዎች እየተሰሩ ናቸው። አንድ ወንድማችንም ደግሞ ስለ አፈሳ የተናገረበት ቪዲዮ አለ። እርሱን አይተን እንመለሳለን። ወደ ቪዲዮ አንቺ ባባ ነይ 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 ምን ፈልገኝ ነው? ከፈለግ ራስ አትመጣ ልጅ ያረከኝ እንዴ? ቀስቤነትሽ ለራስ ቢሆን ዘጋ ፈሳለ A few moments later አበቀሽ መርቁ ላይ ተመረቀካ ስኒካ ስማ ለይት ለይቴ እና ቀደስካ ሁላችሁ ወገን በዚህ ዝናብ ማለት ነው ካፈሳ አምልጬ በዚህ ጧት እየሮኩ የመጣሁት ማለት ነው። እኔ 17 ዓመት ተምሬ ዞሩ ላይ ያላየ መንግስት ዛሬ ለጦርነት ሲሆን እኔ የሚያጨኝ ማን ነው? የሱ ልጅ አሜሪካ እያስተማረ እኔ የዳሪ በስርዓቱ እንደ ወርታጅ አንገቴን ደፍቼ ተምሬ ዛሬ ለሞት እኔን ለመውሰድ የሚጣጣረው ማን ነው? እሱ የምሬ ነው። ምን ማለት ነው? የተማረ ሰው እንዴት ነው ታፍሶ ወደ ጦር ሜዳ የሚላከው? እኔ እኮ የተማርኩት እኮ አገሬ በእውቀቴ ላገለግል እንጂ ለጋደል አይደለም። የዛ ነበር ልጅነቴ ጦር ሜዳ ልጅም ነበር። ተመልሰን መተናል። በቀጣይ የምናየው ቪዲዮ ሰሞኑን 3 ወጣቶች ፋኖ ናቸው በመባል ተገድለዋል። እስቲ መረጃውን አይተን እንመለሳለን። ወደ ቪዲዮ ሰሞኑን የተሰማ አንድ መረጃ በጉራጌ ዞን ውስጥ 3 ወጣቶች በሚያሳዝን ሁኔታ መገደላቸው ተሰምቷል። 3 ወጣቶች ከትራንስፖርት ውስጥ ወጥተው ነው የተገደሉት። የፋኖ ደጋፊዎች ናቸው በሚል ነው የተገደሉት የሚል መረጃ በብዛት ሲሰራጭ ነበረ። በዛሬው ዕለት የዞኑ ኃላፊዎች ወይም ደግሞ የዞኑ የጸጥታ ክፍል ምናምን የተባሉ ሰው ብቻ በኃላፊነታቸውን በኋላ አጣርተን እንመጣለን። ነገር ግን አንድ የዞኑ ባለስልጣን እንደተናገሩት ከሆነ እነዚህ እርምጃ የተወሰደባቸው ብለው ነው እሳቸው የገለጹት። እርምጃ የተወሰደባቸው ወጣቶች የዚህ የፋኖ የታጣቂ ፋኖ አባል ስለሆኑ ነው በማለት ተናግረዋል። አካባቢውን ሲያውኩ ነበር፣ አካባቢውን ሰላም ሲነሱ ነበር የሚል ነገር ነው ኃላፊው የተናገሩት።
እኛ ግን በጣም በሚያሳዝን ሁኔታ ይህንን አጥብቀን የምንቃወመው መሆኑን ለመግለጽ እንወዳለን። በጣም አሳዛኝ በሆነ መንገድ እነዚህ ልጆች በመንግስት ቁጥጥር ስር ከዋሉ በኋላ ከተያዙ በኋላ እርምጃ መውሰድ ማለት ምን ማለት ነው የሚለውን መንግስት ወይም ደግሞ የሚመለከተው አካል እንዲያብራራ እንጠይቃለን። ይሄ በፍጹም ተገቢነት የሌለው ትክክለኛ ያልሆነ ነውር የሆነ ተግባር ነው። ቀይ ሽብር አይነት ነው የተፋፋመባቸው ማለት ይቻላል። እነዚህ ሰዎች በመንግስት ቁጥጥር ስር ከዋሉ በኋላ እጃቸው ታስሮ እጃቸው ተይዞ እያየን ከዛ በኋላ ላይ እርምጃ ተወሰደባቸው ብሎ ማለት በእውነት ተገቢነት የሌለው መሆኑን ለመግለጽ እንወዳለን። ይሄ ቀይ ሽብር ነው። ቀይ ሽብር ደግሞ በምንም ተአምር አያሻግርምና ከዚህ ነገር እንውጣ ብቻ ሳይሆን እዚህ ላይ እጃቸው ያለበት ሰዎች ይህንን ነገር ያደረጉ ሰዎች በአስቸኳይ ለህግ እንዲቀርቡ መጠየቅ እፈልጋለሁኝ። አመሰግናለሁ። ቪዲዮ እንዳያችሁ እንግዲህ በጣም ነው የሚያሳዝነው። በዚህም ዙሪያ ደግሞ ዮኒ ማኛ የተናገረበት ቪዲዮ አለ። እርሱን አይተን እንመለሳለን። ወደ ቪዲዮ። ጉራጌ ዞን ላይ 3 ልጆች የልጆች አባት ናቸው። ሁለቱ ፋኖ ናችሁ ተብለው ከመኪና አውርደው ረሽኗቸዋልና በጣም ያሳዝናል። እንግዲህ መንግስት ከተባለ ማርከ የምትፈልገውን ትጠይቃል። ማርከ መጠየቅ ትችላል። መሳሪያ ለያዙ ምን ያለያዙ ምን አላደረጉ በሚያሳዝን ሁኔታ 3 ወጣቶች የልጆች አባቶችን ረሽኗቸዋል። ያሳዝናል። መሳሪያ ያዙትን መቅጠማቅጧቸው ምስኪኖችን ደፍተዋቸዋልና ከባድ ጊዜ ላይ ያለ በጣም የሚያሳዝን ጊዜ ነው። የሚያሳዝነው አይቻለው። ፌስቡክ ላይ ተለጥፈዋል። ቲክታክ ላይ ብዙ ሰዎች ለጥፈዋል። ግን እስከ መቼ የሚለው እንግዲህ አብራችሁ ራሳችሁ የምታዩት ነገር ነው። አብራችሁ የምታዩት አብረን እናየዋለን። በጣም ነው የሚያሳዝነው። በጣም ለቤተሰቦቻቸው እግዚአብሔር ያጽናቸው። ግን የማይመለስ ህይወት ምንም ያላረጉትን አንዬ እንዴት ነሽ ቀጥፈዋቸዋል። በጣም ነው የሚያሳዝነው። ተመልሰን መጥተናል። እንግዲህ በጣም ነው የሚያሳዝነው። ሁላችሁም እስቲ ኮሜንት ላይ ገብታችሁ ነፍስ ማሪ ያላችሁ ጻፉ። በቀጣይ የምናየው ቪዲዮ ደግሞ እነሱን ያስገደለ ፖሊስ ምንድነው የተፈጸመበት የሚለውን ቪዲዮ አይተን እንመለሳለን። ወደ ቪዲዮ። በአበሽጌ ወረዳ 3 የአማራ ተወላጆችን ከመኪና ላይ አስወርዶ የረሸነው ይህ ፖሊስ በዛሬው ዕለት ወልቂጤ ከተማ ላይ ባልታወቁ ኃይሎች እርምጃ እንደተወሰደበት ታውቋል። ይህ ፖሊስ ከጆቃ ሆቴል በር ላይ ነው ተገድሎ የተገኘው። ተመልካቾቻችን፣ አድማጮቻችን ይህን አስመልክቶ አንዳንዶች ተገቢ እርምጃ ነው እያሉ አስተያየት እየሰጡ ነው። እኛ ግን ከዚህ አኳያ መመልከት የለብንም። ሰክነን ነው መመልከት ያለብን። እንዲህ አይነት እርምጃዎች የተወሰዱት በጣም አደገኛ እርምጃ ስለሆነ ነፃ እርምጃ የሚባል ስለሆነ እንደ ፍትህ መታየት የለበትም። ሁላችሁም ማስታወስ ያለባችሁ የአካባቢው መስተዳድር ሰውዬ የተናገሩትን ንግግር ነው። ሽፍታዎችን እንደዚህ ነፃ እርምጃ እንወስዳለን የሚል የመንግስት አቅጣጫ አለ። ያ ነገር ዛሬም በኦሮሚያ እንደቀጠለ በኋላ እንመጣበታለን። ስለዚህ ይሄን አይደለም እኛ መጠየቅ ያለብን፣ ስለ ፍትህ ነው። ፍትህ አልተገኘም ገና ለ3 ወጣቶች። ይህ አይደለም ምክንያቱም ያ ከላይ በመጣ ትዕዛዝ የተፈጸመ ነገር ስለሆነ ነው። እሱ ነው ከስር መድረቅ ያለበት። ተመልካቾቻችን፣ አድማጮቻችን የሆነ ሆኖ መረጃውን ግን ያው አድርሰናችኋል። የገደለው ፖሊስ ባልታወቁ ኃይሎች በዛሬው ዕለት እርምጃ ተወስዶበታል። ተመልካቾቻችን ያው ሞቶ የተገኘውም ዛሬ ተገድሎ የተገኘው ከዮጆቃ ሆቴል በር አጠገብ ነው፣ እዛ ወልቂጤ ከተማ ላይ ማለት ነው። ቪዲዮ እንዳያችሁ እንግዲህ ፖሊሱም ተገድሏል። በቀጣይ የምናየው ቪዲዮ ሰሞኑን አዲስ አበባ የኦሮሚያ ናት በሚል ክርክር እየተነሳ ነው። በዚህም ዙሪያ ምክር ቤቱ የወሰነ ውሳኔና ዶክተር አብይ አህመድም በመጨረሻ የተናገረበት ቪዲዮ አለ። እርሱን የምናየው ይሆናል። ወደ ቪዲዮ። ከተማችን አዲስ አበባ የኦሮሚያ ክልል መንግስት መቀመጫ እንድትሆን የምክክር ኮሚሽናችን ስምምነት ላይ ደርሷል። እንግዲህ ከሐምሌ 8 ጀምሮ ኢትዮጵያ እየመከረች ነውና 4000 አባላት ያሉት እንግዲህ በ8 አጀንዳዎች ላይ ክርክር እየተደረገ ነበር። ከሰሞኑ አጨቃጫቂ የነበረው ጉዳይ ደግሞ በአዲስ አበባና የድሬዳዋ ከተሞች ጉዳይ ነበር እና ዛሬ በከተማችን በአዲስ አበባ ዙሪያ ስምምነት ላይ ተደርሷል። 500 አባላት ያሉት የምክክር ኮሚሽኑ አባላት ዛሬ ምን ላይ ተስማምቷል? በሁለት ጎራ ተከፍለው እየተከራከሩ ነበር። መጀመሪያ አዲስ አበባ ራሷን የቻለች አሁን እንዳለችው የፌዴራል መንግስት የፌዴራል
መንግስቱ መቀመጫና ራሷን የቻለች ከተማ እንድትሆን፣ አንደኛው ደግሞ ጎራ ምን ብሎ ሲከራከር ነበረ? የኦሮሚያ ክልል ሆና እንድትመደብና የኦሮሚያ ክልል መንግስትም መቀመጫ እንድትሆን ተመድቦ ነበር እና ዛሬ ምን ላይ ይስማሙላቸዋል? አዲስ አበባ የፌዴራል መንግስት መቀመጫ እንዲሁም የኦሮሚያ ክልል መንግስት መቀመጫ እና ራሷን የቻለች አሁን እንዳለችው ራሷን የቻለች ከተማ እንድትሆን ማለት ነው ተስማምተውላቸዋል ማለት ነው። የኦሮሚያ ክልል አካል ግን አትሆንም ማለት ነው። ቪዲዮውን እንግዲህ እንዳያችሁ ነው። እስቲ አሁን ደግሞ የምናየው ዶክተር አብይ አህመድ ስለ አዲስ አበባ ምንድን ነው ያለው? እስቲ ቪዲዮ ናት እንመለሳለን። ወደ ቪዲዮ። አዲስ አበባ የማናት የሚል ጥያቄ በእኛ ደረጃ አንስቶ መወያየት አሳፋሪ ነገር። አዲስ አበባ የማናት የማን አይደለችም ብሎ የሚከራከሩ ሰዎች ምንድነው ከጭንቅላታቸው ጀርባ አስቀምጦ ስለዚህ ጉዳይ የሚነጋገሩት የሚለውን በራሱ አውድ ማየት ያስፈልጋል። ምን ታስቦ ነው የማናት የሚባለው? ለምሳሌ እኔ አዲስ አበባ የኔ ናት ስል ያንተ አይደለችም እያልኩ ሆነ ስቻለሁ። የኔ ናት ማለት ግን ጥፋት አይደለም። የኔ ሆና ያንተ እንዳልሆነች ለመናገር የሚደረግ ሙከራ ከሆነ ግን ስህተት ነው። አዲስ አበባ የሁላችንም ናት። አዲስ አበባ በሚመለከት ታሪካዊ ዳራውን መመልከት በጣም ጠቃሚ ይሆናል። የፌዴራል ስርዓት ሲቋቋም አዲስ አበባ በኦሮሚያ ክልል እምብርት ውስጥ ስለምትገኝ በኦሮሚያው ጫፍ አዲስ አበባ የኦሮሚያ አካል መሆን አለባት የሚል ጠንካራ ጥያቄ አለ። በሌላ መንገድ በነበረው ውይይት አዲስ አበባ የፌዴራል መቀመጫ መሆን አለባት፣ በቻርተር የምትተዳደር ከተማ መሆን አለባት። ነገር ግን ከአጎራባች በአጠራት ክልል ውስጥ ባላት ዘርፈ ብዙ ግንኙነት የተነሳ ልዩ ጥቅም ማክበር አለባት የሚል ህገ መንግስቱ አስቀምጧል። ይህም በሚመለከት የኢትዮጵያን ፖለቲካ አሁን ያለውን ሁኔታ በትክክለኛ አቅጣጫ እንዳይሄድ ባልባሌ ጉዳይ ጊዜ እንድናባክን የምንፈልግ ሰዎች ናቸው አጀንዳውን ኢንተርቴን የሚያደርጉት። ለአዲስ አበባዎች ይሄ አጀንዳ ሊሆን አይችልም። ተመልሰን መተናል። እንግዲህ የዛሬው ቪዲዮአችን ይህንን ይመስል ነበረ። በቀጣይ በአዳዲስ መረጃዎች ተመልሼ እስክመጣ ድረስ መልካም ቆይታ ይሁንላችሁ።